ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ርዕሰ ጉዳዮችን የምናነሳበት ሰዓት ላይ ደርሰናል። ዛሬ በልዩነት አርሰናል እናነሳለን። እስከ ፍጻሜው ድረስ አብራችሁን ቆይታ እንድታደርጉ እኔ ገዳባባይና ቃለ ስላሴ ካሳይ እዚህ ስቱዲዮ ተገኝተናል። ቃል እንዴት ነህ ብያለሁ። እንኳን አደረሰ። የ2018 የመጀመሪያው የስፖርት ሾው ፕሮግራማችን በአርሰናል ጉዳይ ሆኗል። እንግዲህ ስለ አርሰናል አንዳንድ ጉዳዮችን እናነሳለን። በወፍ በረር ያው አይጠገብም ብዙ ነገር ብናነሳ ሰዓቱ ስለማይበቃን ባለን ጉዳይ እናነሳለን። ያው የእንግሊዝ ፕሪሚየር ሊግ አራተኛ ሳምንት ከትናንትና ተጠናቋል። እንዴት አየው? የእንግሊዝ ፕሪሚየር ሊግ በጣም ወሳኝ ምዕራፍ ይመስላል እኮ ጋሁኑ ከመጀመሩ አይደል? ከወዲሁ በጣም ግን የገረመኝ ቃል እያንዳንዷ ጨዋታ ከባድ ነው፣ አትነበዩም። ይሄን ያየሁት ደግሞ በበርንሌና ከሊቨርፑል ባደረጉት ጨዋታ በቃ በጣም ከባድ እንደሆነ አይቻለሁና እስኪ እንመልከታቸው ጨዋታዎችን በወፍ በረርና ከዛ ወደ አርሰናል እንሄዳለን። የእንግሊዝ ፕሪሚየር ሊግ እንግዲህ ከወዲሁ በጣም ድንቅ ፍክክር እያሳየን ይገኛል። ቅድም እንዳልከው ደግሞ የትኛውም ክለብ መገመት በጣም አዳጋች ሆኗል። ሁሉም ክለብ ራሱን አጠናክሮ መጥቷል። በክረምቱ የዝውውር መስኮት ኢቭን ከሻምፒዮንሺፕ የመጡ ክለቦች በቀላሉ የምታሸንፋቸው ክለቦች እየሆኑ አይገኙም። ለዚህ ማሳያ ደግሞ በአራተኛ ሳምንት ሊቨርፑል በርንሌን ለማሸነፍ 94 ያህል ደቂቃዎችን መጠበቅ ግድ ብሎታል። እንዲሁም ከዛ በፊት የነበረው የቼልሲና የብሬንትፎርድ ጨዋታ በጂቲኤ ኮሚኒቲ ስቴዲየም የተደረገው 2-2 አቻ የተጠናቀቀበት ጨዋታም እጅግ ድንቅ ፍክክር የታየበት ጨዋታ ነበር። በአጠቃላይ ታላላቆቹ ክለቦች ማሸነፍ ችለዋል። አርሰናልም እንዲሁ ማንቸስተር ሲቲም ድል ቀንቷቸዋል። እንዲሁ ባልተጠበቀ መልኩ ደግሞ ቼልሲ ነጥብ ተጋርቷል። በተለይ ቼልሲ ካለው ወቅታዊ አቋም አንጻር የማሸነፍ እድል ሰፊ ግምቶችን አግኝቶ ነበር። ሊቨርፑል ምናልባት የፈርጌ ታይም ሳይሆን አርኔ ታይም መባል የጀመረ ይመስላል። ምክንያቱም ባለፉት 4 የፕሪሚየር ሊግ ጨዋታዎች ባለቀ ሰዓት ጎሎችን እያስቆጠረ ነው ማሸነፍ የቻለው። ምን ያህል ያዘልቀዋል የሚለው ነገር በቀጣይ የሚነሳ ጉዳይ ቢሆንም ነገር ግን ልክ የዋንጫ ቡድን አይነት ባህር ያለው እስከ መጨረሻው ድረስ መፋለም የሚችል ቡድን እንደሆነ እየተመለከትን ነውና ባለፉት 4 ጨዋታዎች ባለቁ ሰዓቶች ላይ በተቆጠሩ ግቦች እንግዲህ 12 ነጥቦችን ሰብስቧል። ፕሪሚየር ሊጉን እየመራ ይገኛል። በማንቹሪያን ደርቢም የምናነሳው ነጥብ ይኖራል ብዬ አስባለሁ። እንግዲህ የእንግሊዝ ፕሪሚየር ሊግ ምን ያህል ለእግር ኳስ አፍቃሪው ውስጡ እንደገባ ማሳያ የምታየው ባለፉት አንድ ሳምንት ከግማሽ አካባቢ የእንግሊዝ ፕሪሚየር ሊግ አለመኖሩ ምን ያህል እንደፈዘዘ ማሳያ ነው። ምክንያቱም የእንግሊዝ ፕሪሚየር ሊግ ምን ያህል ዶሚኔት እንዳደረገው ነው። አራተኛ ሳምንቱ ላይ የተገኘው ቅድም እንደገለጽ ነው እንግዲህ እስካሁን በአሉት ጨዋታዎች ብዙ ጎሎች እየተስተናገዱበት ይገኛሉ። እያንዳንዱን ጨዋታ ትልልቅ ብቻ ሳይሆን ትንሽ ቡድኖች የምትላቸውንም ማየት የምትወድበት ጊዜ ላይ ደርሰናል። ምክንያቱም ጥሩ የሚባሉ እንቅስቃሴ የምናይበት ከዛም በተረፈ ደግሞ ያው የሚደግፏቸው ክለቦች ብቻ ሳይሆን ከታች የመጡ ቡድኖችም ራሱ የሚያሳዩት እንቅስቃሴ በጣም አዝናኝም እንደመሆኑ የእንግሊዝ ፕሪሚየር ሊግን ያው በተወሰነ መልኩ እንድንወደው አድርጎናል። ምንም ጥያቄ የለውም። ሌሎችም ሊጎች እንዳሉ ሆነው ነገር ግን በአራተኛ ሳምንት ያው የማንቸስተር ሲቲ እና የዩናይትድ ጨዋታ በአራተኛ ሳምንት እንግዲህ አሰልጣኝ ሩበን አሞሪም እውነት ለመናገር ትንሽ ጫና ውስጥ የገቡ ይመስለኛል። ትናንትና መሸነፋቸው በአርሰናልም እንደዚሁም ደግሞ ባለፈው አቻ ተለያይተው ነበረ። ከዛ በተረፈ የትናንትናም ጫና ውስጥ ገብተዋል። 3-0 መሸነፋቸው አንዱ አስገራሚ ነገር ነው። የሊቨርፑል ተርፈሙር በጣም የሚያስቸግር እንደውም ሊቨርፑልም በፊትም በጣም የሚቸገርበት ሜዳ ነው። ትልቅ አስቸጋሪ ነው። ለአርሰናል የሚቸገርበት የሚባሉ ቀደምት በርንሌ ከመምጣቱ በፊት አርሰናል በጣም ሲቸገርበት የነበረው አንዱ ስቴዲየም ይሄ ነበረ። የስኮት ፓርከሩ ቡድን ግን በጣም ምርጥ ሚዛናዊ ሲከላከልም እንደዚሁ ወጥነት ያለው ነው። በአጠቃላይ እንግዲህ በመጨረሻው ፍጹም ቅጣት ምት መሐመድ ሳላህ ከአቻነት ወደ 3 ነጥብ ልዩነት አትርፏቸዋል ማለት ይችላል። ሊቨርፑል እንግዲህ ባለፉት 4 ጨዋታዎች ላይ 12 ነጥቦችን በመሰብሰብ የመጀመሪያው ቀዳሚው ቡድን መሆን ችሏል ማለት ነው በሊጉ። ከዛ በተረፈ ያው ቅድም እንዳልከው የብሬንትፎርድ እና የቼልሲም ጨዋታ በጣም አዝናኝና አስደሳች ነበር። የመጨረሻው ደቂቃዎች የተቆጠሩት ጎሎች የሚደነቁ ናቸው። ለማንኛውም ወደ ዛሬ ጉዳያችን እንለፍ። አርሰናል እንግዲህ በዘንድሮ የውድድር ዓመት በብዙ ነገር ተቀይሮ የመጣ ቡድን ነው ስንልለት ነበረ። አሁንም አንዱ ማሳያ ከኖቲንግሃም ፎረስት ጨዋታ ወዲህ ያሉ ነገሮች ምን ይመስላሉ የሚለው እንመልከት። እንግዲህ ለወትሮም ቢሆን አርሰናል ከዴክላን ራይስ እንደዚሁም ደግሞ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ ካይ ሃቨርትስ ሳይኖር ያለው አርሰናል ለወትሮም ቢሆን
እንኳን 3 ያህል ጎሎች ማስቆጠር ይቅርና እንደው ጎሎች ተቆጥሮበት የሚሸነፍ ቡድን ነው የሚባል ነበር። አሁን ግን በአዲስ መጤዎቹ ተጫዋቾች አርሰናል የድሮዎቹን ተጫዋቾች አስረሳ ብዬ ገምታለሁ። ይህም አንዱ ማሳያ የምትለው እንግዲህ ከኖቲንጋም ፎረስት ጨዋታ በፊት እነማን ሊሰለፉ ይችላሉ የሚለው አጓጊ ነበረ። ኦልሞስት የ3-4 ተጫዋቾች ያህል ቡካዮ ሳካን ጨምሮ እንደማይሰለፉ ይታወቅ ነበር። ዊሊያም ሳሊባ እንደዚሁም ቡካዮ ሳካ ከዛም ካይቨርት በጉዳት ምክንያት አለመኖራቸው የሚታወቅ ነው። ነገር ግን የዴክላን ራይስ በመጨረሻው ደቂቃ ላይ ነው አለመግባቱ የታወቀው። ይህም ደግሞ በዓለም ዋንጫ ማጣሪያ ለእንግሊዝ ብሔራዊ ቡድን ያደረጋቸው ጨዋታ እረፍትም ስለሚያስፈልገው እንደዚሁም ከዌስትሃም ዩናይትድ ጀምሮ በአርሰናል በነበረባቸው ጨዋታዎች ላይ ለተከታታይ ዓመት ማለት ትችላለህ ያለ እረፍት የተጫወተ ተጫዋች መሆኑ አንዱ እረፍት እንዲሰጠው በመደረጉ ነው ያ ጨዋታ ያለፈው። ነገር ግን አሁን ቅድም እንደጠቀስኩልህ ቃል እነዚህን ያህል ተጫዋቾች አርሰናል ይዞ ወደ ሜዳ ሳይገባ ሲቀር አምና ምን አይነት ስሜት ነበረው አርሰናል ያለው? በነገራችን ላይ አንድ መረጃ ላጋራ። ከዓለም አቀፍ የሀገራት ጨዋታ በኋላ የሚኬል አርቴታ ቡድን በፊትና በኋላ የሚል አንድ መረጃ ዘአትሌቲክ አውጥቶ ነበር። አንዱ እንግዲህ አሰልጣኝ ሚኬል አርቴታ ሊጉን ከጀመሩ ወዲህ ጥሩ ውጤት የሚያጋጥማቸው ጊዜ ይኖራል፣ ጥሩ ያልሆነም ውጤት የሚያጋጥማቸው ጊዜ ይኖራል። ነገር ግን ከዓለም አቀፍ ጨዋታዎች በኋላ ወጥነት ያለው ቡድን የመስራት እድላቸው እጅግ ሰፊ ነው። ይህም በቁጥራዊ መረጃ የተሰበሰበ ነው። በ2021-22 የውድድር ዘመን ላይ እንደዚሁ ሴፕቴምበር ወር ላይ አርሰናል በሚኬል አርቴታ 3 ያህል ጨዋታዎችን አድርጎ 3ቱንም ተሸንፎ ነበር። ይሄ የምናስታውሰው ነው። ወዲያውኑ ከዓለም አቀፍ ጨዋታው በኋላ ከ2 ሳምንት በኋላ ማለት ነው ሚኬል አርቴታ አዲሶቹን ፈራሚዎች እንደ ኖቲንጋም ፎረስት እንዳሰለፋቸው ለምሳሌ ራምስዴልን፣ ቤን ዋይትን፣ ገብርኤል ማጋሌስ፣ ቲርኒን፣ ቶሚያሱን ይዞ አዲሶቹን ፈራሚዎች በአንድ ጨዋታ ላይ አድርገው አሰልጣኝ ሚኬል አርቴታ ወደ ሜዳ ገብተው ድል አድርጓል። በዛ ዓመት የምናስታውስ ከሆነ የሚያቆመው የጠፋው አርሰናል ያው በማንቸስተር ሲቲ በ2 ነጥቦች ተበልጦ ዋንጫው ቢወሰድበትም ነገር ግን ምርጥ ብቃት የታየበት የቡካዮ ሳካ የማርቲኔሊና እንደዚሁም ደግሞ የገብርኤል ጄሱስ ጥምረት ምርጥ የነበረበት ነው። አሁን ደግሞ በዚሁ ዓመት በ2025-26 የውድድር ዓመት ላይ አርሰናል እንግዲህ ከዓለም አቀፍ ጨዋታዎች በኋላ ሚኬል አርቴታ ያደረጉት አዲሶቹ ፈራሚ በኖቲንጋም ፎረስት ይዘው ገብተው 3-0 አሸንፈዋል። ማርቲን ዙቢሜንዲ፣ ሞስኬራ እንደዚሁም ደግሞ ዩኬሬሽ፣ ኤበሬች ኤዜ እና እንደዚሁም ማዱኬ እንደዚሁ 3 ተጫዋቾች ከትናንት በስቲያ በነበረው ጨዋታ ላይ 3-0 ሲያሸንፍ ይሄ ምን ያሳያል የሚለው ዘለግ ያለ ትንታኔ ነበር የሰጠውና አርሰናል በዘንድሮ የውድድር ዓመት ላይ ጥልቅ ስኳድ መኖሩ አንዱ ማሳያ ነው እና አርሰናል ለሻምፒዮንነት የሚያደርገው ፉክክር በአጠቃላይ በእነዚህ ተጫዋቾች የተንተራሰ ነው የሚል ሀሳብ መስጠቱ በጣም አስገርሞኛል። እንግዲህ አስፈሪው የአርሰናል ስብስብ ብንለው የሚቀል ይመስለኛል ወይ ደግሞ የሚገልጸው ይመስለኛል አርሰናል። አሁን አርሰናል ስለ አርሰናል ስናነሳ በተለይ ከስብስቡ በተጨማሪ በጣም ጥራት ያለው የቡድን ጥልቀት ያለው ቡድን አሰልጣኝ ሚኬል አርቴታ ገንብተዋል ማለት ይቻላል። ባለፉት 3 ዓመታት እንግዲህ ብዙን ከሚነሳበት አርሰናል በተለይ ሁለተኛ ደረጃን ይዞ ሲያጠናቀቅ ከአንዱ ጉድለት የሚነሳበት ወይ ደግሞ ለምሳሌ ያጥቂ ችግር አለበት ሊባል ይችላል። ተጫዋቾች በሚጎዱበት ጊዜ እነሱን መተካት የሚችሉ ተጫዋቾች ቡድኑ ጥልቀት የለውም የሚል በርካታ ትችቶችን ሲሰነዘርበት የነበረ ቡድን ነው። ግን ካለፉት 3 ዓመታት ምናልባት ባለፉት 3 ዓመታት እያልን የምናወራው ባለፉት 3 ዓመታት ነበር ይበልጥ አርሰናል ለፕሪሚየር ሊግ ዋንጫ ለማሸነፍ የተቃረበው ሁለተኛ ደረጃን ይዞ ደግሞ በተከታታይነት ያጠናቀቀው። አሁን የአርሰናል ስብስብ ስትመለከተው በጣም ከስብስቡ ጥልቀትም በላይ በጣም ጥራት አለው። ለምሳሌ ተቀይረው ወደ ሜዳ የሚገቡ ተጫዋቾች በልዩነት የምታነሳቸው በቋሚነት መሰለፍ የሚችሉ ተጫዋቾችን ማስረሳት የሚችል አይነት እንቅስቃሴ ማድረግ የሚችሉ ተጫዋቾች ናቸው። በእርግጥ እንደዚህ ስንል በቋሚነት ቡድኑን መሰረት የነበሩ ተጫዋቾችን ለመንካት አይደለም፣ ግን አትሊስት ቡድኑ ባለፉት ዓመታት ከነበረው በተሻለ መልኩ የቡድን ጥራት ይዞ መጥቷል ብዬ አስባለሁ። አሰልጣኝ ሚኬል አርቴታ የዘንድሮ ቡድናቸው በጣም ከአንድሬ ቤርታ ጋር በአስገራሚ መልኩ ገንብተውታል ብዬ አስባለሁ። ግን አርሰናል አሁን በእያንዳንዱ ቦታ ላይ ከግብ ጠባቂ እስከ ማጥቃት ክፍል ድረስ በጣም የተረጋጋ
አንድ ተጫዋች ቢጎዳ በዛ ተጫዋች ሸፍኖ መጫወት የሚችል ምርጥ ተጫዋቾችን ይዟል ብዬ አስባለሁ። አርሰናል በዘንድሮ የውድድር ዓመት ካለፉት ዓመታት ምን ይጠበቅበታል የሚለው ወይ ደግሞ ባለፉት ዓመታት የነበረውን እንከን በልዩነት ስናነሳ ነበር። ለምሳሌ በአጥቂ በኩል ላይ የ20ና የ30 ጎሎች አስቆጣሪ ተጫዋች የለውም የሚባል ነበር። አሁን መጥቷል። የቡካዮ ሳካ ተተኪ ወይ ደግሞ ቡካዮ ሳካ በሚጎዳበት ጊዜ የቀኝ ማጥቃት ክፍሉ እጅግ እንደሚሳሳብ በጉልህ የታየበት ነበር። ያንን ለመተካት ኖኒ ማዱዌኬን አምጥተዋል። የግራ ማጥቃት መስመር ክፍል እንዲሁም ደግሞ ተጽዕኖ ፈጣሪ የሆነ ተጫዋች ወይ ደግሞ የግብ ዕድሎችን መፍጠር የሚችል ተጫዋች ቡድኑ ይጎለዋል ሲባል ነበር። ኤዜን አምጥቷል። በአማካይ ክፍሉ ላይ እነ ቶማስ ፓርቲን ጆርጂኖን ከሸኘ በኋላ በጥሩ መልኩ እንደነ በእርግጥ እስካሁን ባይሰለፍም ክሪስቲያን ኖርጋርድና በጥሩ መልኩ ደግሞ ከቡድኑ ጋር እየተዋሃደ የሚገኘው ማርቲን ዙቢሜንዲ እዛ ቡድን ላይ ማንሳት እንችላለን። እውነት ለመናገር ምናልባት ይጌ በኋላ የምታግዘኝ ነገር ሊኖር ይችላል፣ ግን እኔ እግር ኳስን መመልከት ከጀመርኩ ጀምሮ በጣም ምርጡ የአርሰናል ስኳድ ይሄኛው ይመስለኛል እኔ። ምክንያቱም ከዚህ በፊት ብዙ ችግሮች የነበሩበት አርሰናል ነበር። አሁን ግን በስብስብም ደረጃ በጥልቀትም በጣም የተሻለ ቡድን እየተመለከትን እንገኛለን እና አርሰናል የዘንድሮው የስብስብ ጥራቱ እጅግ በጣም አስፈሪ ይመስላል። ለዚህ ደግሞ በተለይ ባለፉት ጊዜያት ምናልባት የፕሪሚየር ሊጉን ዋንጫ ካነሳ 21 ዓመታት ያህል ተቆጥሯል። ይህንን ለማሳካት ከዚህ የተሻለ እድል የላቸው ብዬ አስባለሁ። ይህንን አጠናክሮ ወይ ደግሞ ይህንን ቡድን ግን ወደ ጥሩ ደረጃ ከፍ ለማድረግና በውጤት የታጀበ እንዲሆን ለማድረግን የአሰልጣኙ ሚና በኋላ ላይ የምናነሳው ይሆናል። ምንም ጥያቄ የለውም። ያው እንግዲህ የ2003 የውድድር ዓመት ላይ የነ ቴሪ ዳንኤል ኦንሪ ቡድን ምንም ጥያቄ የለውም የአርሰናል የምንጊዜውም የታሪኩ ምርጥ ቡድን ነው። ከዛ በኋላ ግን ያው የአሰልጣኝ አርሰን ቬንገር የቆይታቸው መባቻ ላይ የነበረው አርሰናልም ጥሩ ነበረ፣ ያው በዋንጫ የታጀበ ባይሆን። ምክንያቱም የነ ሴስ ፋብሪጋዝ የነበረው ቡድን በጣም ምርጥ ነበር። የነ ካዞሮላ ቡድን ምርጥ ነው። ግን ከዛ በኋላ ደግሞ የታየ ቡድን አሁን ምናልባት አሁን ላይ በአራት ጨዋታዎች ላይ ጅጅ ማድረግ ባንችልም ግን ምርጥ ስብስብ ነው አርሰናል ያዘው፣ ምንም ጥያቄ የለውም። እንግዲህ በፊት እኮ ሲባል የነበረው ያው ማንቸስተር ሲቲ አንድ ተጫዋች ቢጎዳ ያ ተጫዋች እኮ ተመልሶ ለመምጣት ይቸገር ነበር። ምክንያቱም በተቀያሪው ወንበር ላይ ያለው ተጫዋች ምንም ጥያቄ የለውም ተጠናክሮ ወይም ደግሞ ጠንካራ ተጫዋች መሆኑ ለዛኛው ተጫዋች ዋስትና የለውም። አሁንም አርሰናል ምንም ጥያቄ የለውም እያንዳንዱ ተጫዋች በዛ ቦታ ላይ ዋስትና የለውም የመሰለፍ። ይሄም ደግሞ የኖቲንጋም ፎረስቱ ማሳያ ነው። አይነኬ የሚባሉ ተጫዋቾች ሊኖሩ ይችላሉ። አርሰናል ውስጥ አይነኬ የሚባሉት በስም ብቻ አይደለም በሚያሳዩት ብቃት ነው። ለምሳሌ የቡካዮ ሳካን ብናነሳ አርሰናል ውስጥ የማይነካ ተጫዋች ነው። የማይነካ ስም ስለሆነ ሳይሆን ኮከብ ተጫዋች ነው። ጎል ማስቆጠር ይችላል። አንዳንድ ጊዜ የሚነሳው የኑኖ ማዱኬ ጉዳይ ሲነሳ ትናንት ያሳየው ብቃት ምንም ጥያቄ የለውም ጥሩ ብቃት ነው። ለ78 ያህል ደቂቃዎች ሜዳ ላይ በቆየበት ጊዜ አስቸጋሪውን ኖኖ ማዱኬን አይተነዋል። በቼልሲ ቤት የመጀመሪያዎቹ ዓመታት ላይ ያሳየው ብቃት አርሰናልም አሁን አይቶበታል። አሁን ወጥ የሆነ አቋም ማሳየት ግድ ነው። ስለ ኖኖ ማዱኬ ስናወራ በአንድ ቀን በኖቲንጋም ፎረስት ይሄ ነው ልትለው አትችልም። ግን በ90 ደቂቃ ጨዋታዎች ላይ ወይም 78 ያህል ደቂቃዎችን አድርጎ ጥሩ እንቅስቃሴ ማድረጉ ነው። ቡካዮ ሳካን ግን ስትመለከተው እውነት ለመናገር ቡካዮ ሳካ በኖቲንጋም ፎረስት ጨዋታ ላይ ኖሮ ቢሆን ጎል ወይም ደግሞ ለጎል የሚሆን ኳስ ማቀበሉ አይቀርም፣ ምንም ጥያቄ የለውም። ቡካዮ ሳካ ከሳምንት እስከ ሳምንት የሆነ ነገር የሚፈጥር ተጫዋች ነው። የዚህን ተጫዋች ግን ክሬዲት ማሳጣት አይደለም የኖኖ ማዱኬ። ነገር ግን አርሰናል አሁን ስኳዱ ጥልቅ ነው፣ በቃ ምንም ጥያቄ የለውም። አሰልጣኝ ሚኬል አርቴታ የፈለጉትን ተጫዋች ማስገባት የፈለጉትን ተጫዋቾች ቀይረው ማስወጣት ይችላሉ፣ ማሳረፍ ይችላሉ። ሌላው የዩኬሬሽ ጉዳይ ሲነሳ ትናንትና የነበረው ዩኬሬሽም ተቀይሮ መውጣቱ ነገ ለሚደረገው የአውሮፓ ሻምፒዮንስ ሊግ ከአትሌቲክ ቢልባኦ ጋር የሚያደርገው ከሜዳ ውጭ ተጉዞ የሚያደርገው ጨዋታ ተጠባቂ ነው። እንደውም ከጨዋታው በኋላ ዩኬሬሽ የተናገረው ትኩረታችን ሁሉ ለአውሮፓ ሻምፒዮንስ ሊጉ ጨዋታ ነው፣ አሁን ልናየው ነው። ዩኬሬሽን በእንግሊዝ ፕሪሚየር ሊግ ላይ እየተፈተነ ያለ ተጫዋች ነው። በነገራችን ላይ ባለፉት 4 የሳምንታት ጨዋታዎች ላይ 3 ጎሎችን አስቆጥሯል። አንድ የእንግሊዝ ፕሪሚየር ሊግ አጥቂ የሚያደርገውን እያደረገ ነው። ኤርሊንግ ሃላንድ 2 እና 3 ጎሎችን በአንድ ጨዋታ ቢያስቆጥርም ይህ ልጅ አዲስ እንደመሆኑ መጠን አሁንም ጎል ከማስቆጠር ወደ ኋላ አላለም። ስለዚህ አሁንም እየተሰካ ያለ ተጫዋች ነው። ባለፈው ስናገረው የነበረው አርሰናል በሚፈልገው የነጥብ ጨዋታ ላይ
ዩኬሬሽ ጎል ካላስቆጠረ ክስረት ነው ብዬ ነበር ተናግሬያለሁ። ማንም ሊያምነው ይችላል። አሁን ግን በአርሰናል የ3 ነጥብ ሚና ውስጥ የተጫዋች ጎል እያስቆጠረ ነው። አሁን ደግሞ ነገ ምን ሊፈጥር ይችላል? ተጫዋች በአውሮፓ ሻምፒዮንስ ሊግ ላይ ልምድ ያለው ተጫዋች ነው። ስፖርቲንግ ሊዝበን ላይ ታላላቅ የሚባሉ ቡድኖች ላይ ጎል የማስቆጠር ብቃት አለው ዩኬሬሽ። ስለዚህ አሁንም ዩኬሬሽን ቀይረው ማውጣታቸው አሰልጣኝ ትልቅ ስኳድ መኖሩ ነው። የኤቤሬቺ ኤዜን እናንሳ። ኤቤሬቺ ኤዜ እንግዲህ ለእንግሊዝ ፕሪሚየር ሊግ በጣም ቅርብ የሆነ ተጫዋች ነው። የሚመኘውን ቡድን ያገኘ ኤቤሬቺ ኤዜ ነው። ኤምሬትስ ስታዲየም የመጣሁት ለዚህ ነው ያለው ከጨዋታው በኋላ ያሳየው ድንቅ ብቃት። ከዛ በተረፈ የተጫዋች ባለፈውም ስናነሳው ነበር በክንፍ ብቻ ሳይሆን በ10 ቁጥር ሚና ውጤታማ የሆነ ተጫዋች ነው። ስለዚህ ኤቤሬቺ ኤዜም በአርሰናል ውጤታማ ጊዜን የሚያሳልፍ ነው። እሱም ተቀይሮ መውጣቱ ለአውሮፓ ሻምፒዮንስ ሊግ እንደዚሁ የሚጠበቅ ነው። በአጠቃላይ አሰልጣኝ ሚኬል አርቴታ በጣም ስኳዳቸው የሰፋ ነው። አሁን ትልቁ ጥያቄ ምንድነው? በኖቲንጋም ፎረስት ምንም ጀጅ ላደርጋቸው አንችል። የነገው ጨዋታ አለ። ሳምንት ደግሞ ከማንቸስተር ሲቲ ጋር ኤምሬትስ ስታዲየም የሚደረግ ጨዋታ አለ። ከዛ በኋላ እናየዋለን ስኳዳቸው ምን ያህል ስኳድ በያዘ ብቻ ሳይሆን ስኳዱን ማዋቀር ነው። ትናንት በተወሰነ መልኩ ጭላንጭል ታይቷል። ይሄ ቡድን ነባር ተጫዋቾችን በተወሰነ መልኩ የተካ ነው ተብሎለታል። የነበሩ ተጫዋቾች በቃ የሚፈለገውን ጥሩ ጨዋታ አድርገዋል። ማርቲን ዙቢሜንዲን፣ ዴክላን ራይስን እንደዚህም የሞስኬራን ጉዳይ ደግሞ እናነሳዋለን ትንሽ ቆይተናል። እንግዲህ አርሰናል አሁን በጣም ጫና ያለበት ክለብ ነው። እውነት ለመናገር ቶፕ 6 ከምንላቸው ክለቦች መካከል ልክ እንደ አርሰናል ጫና ያለበት ክለብ አለ ብዬ አላምንም። ለምን ብትል ለምሳሌ ሲቲ ባለፉት ዓመታት የእንግሊዝ እግር ኳስ እንደተቆጣጠረ ይታወቃል። ባለፉት 10 ዓመታት ቼልሲ እየተሰራ ያለ ቡድን ነው። ነገር ግን በተጠናቀቀ የውድድር ዓመት በክለቦች ዓለም ዋንጫ ሻምፒዮን ሆኗል። በዩሮፓ ኮንፈረንስ ሊግ ዋንጫ አሸንፏል። ወደ አውሮፓ ሻምፒዮንስ ሊግ ተመልሷል። ሊቨርፑል እንደሚታወቀው በተጠናቀቀ የውድድር ዓመት የእንግሊዝ ፕሪሚየር ሊግን በማሸነፍ አጠናቋል። አሁን አርሰናልና ሚኬል አርቴታ በጣም ትልቅ ዋንጫ የሚጠበቅባቸው ዓመት ነው ብዬ አስባለሁ። ምክንያቱም ሚኬል አርቴታ እንግዲህ 6ኛ ዓመታቸውን አሁን ደፍነዋል። ስለዚህ ባለፉት 5 ዓመታት ውስጥ አንድ የኤፍኤ ዋንጫ ብቻ ነው ያሸነፉት። አሁን ቡድኑ በተለየ መልኩ ተዋቅሯል። ፕሪሚየር ሊግ ውስጥ ብቻ ሳይሆን አውሮፓ ውስጥ አስፈሪው ክለብ አርሰናል ነው እየተባለ ይገኛል። በተለይ ከስብስብ ብቻም ሳይሆን በጥራትም ደረጃ ስታየው አርሰናል ከፍ ወደ ደረጃ ላይ ተሸጋግሯል። ግን አሁንም ሚኬል አርቴታ በጣም ጫና ውስጥ እንደሆኑ ይታወቃል። ስለዚህ እያንዳንዱን ጨዋታ ሚኬል አርቴታ በጣም በጥንቃቄ መግባት ይፈልጋሉ። ከራሳቸው የክለቡ ቆይታና መለያየት ጋር የተገናኘ ሊሆን ይችላል ብዬ አስባለሁ። እርግጥ በክለቡ አመራሮች በጣም ትልቅ ድጋፍ እንዳላቸው ይነገራል። ግን የክለቡ ደጋፊዎች ደግሞ ትልቅ ዋንጫ እንዲያመጡላቸው ይፈልጋሉ። ለዚህ ደግሞ ሚኬል አርቴታ በዘንድሮው የውድድር ዓመት የሚያሳኩት ውጤት ትልቅ ዋጋ ይኖረዋል። በተለይም ለአሰልጣኙ ተመልክተ ከሆነ በሊቨርፑል ጨዋታ ላይ በጣም ተተችተዋል አሰልጣኝ ሚኬል አርቴታ። በተለይ ቡድኑ የማጥቃት ክፍሉን ማገዝ የሚችል የግብ ዕድሎችን መፍጠር የሚችል ተጫዋች ከማሰለፍ ይልቅ 3 ተመሳሳይነት ሚና ያላቸው የአማካይ ስፍራ ተጫዋቾችን በመጠቀማቸው በርካታ ትችቶችን ገጥሟቸዋል። ጋብሪኤል ማርቲኔሊ ለረጅም ደቂቃዎች ብዙም እንቅስቃሴ ባልፈጠረበት ጨዋታ ላይ አዲሱ ፈራሚ ኤቤሬቺ ኤዜን ሳይጠቀሙ ቀርተዋል። ኤዜ እንግዲህ እንደምታውቀው ወደ አርሰናልም ከመፈረሙ በፊት በፕሪሚየር ሊጉ ተጫውቷል። ከክሪስታል ፓላስ ጋር ከቼልሲ ጋር ባደረጉት ስታንፎርድ ብሪጅ ጨዋታ ላይ በኮሚኒቲ ሺልድ የፍጻሜ ጨዋታ ላይ ተመልክተነዋል። ስለዚህ ይህ ተጫዋች በወቅታዊ አቋሙ ጥሩ የነበረ ተጫዋች ስለነበር አትሊስት መጠቀም ነበረባቸው የሚሉ ጥያቄዎች ይነሱባቸው ነበር። አሁን የሚኬል አርቴታ ቡድን ምን አይነት ቅርጽ አለው ወይ ደግሞ ምን ይቀረዋል የሚለውና ጥንካሬውን ማንሳት እንችላለን። ለምሳሌ የሚኬል አርቴታ ቡድን ምን ይቀረዋል ካል አሁንም ቀጥተኛ የማጥቃት ሽግግሮች ላይ ብዙ ጥያቄዎች የምናነሳበት ነው። በተለይ ቡድኑ አሁንም የቆሙ ኳሶች ጥገኛ አይነት መንፈስ ወይ ደግሞ ተጫዋቾቹ ላይ ስሜት እንዳለ ይነበባል። ነገር ግን ልክ እንደ ለምሳሌ ከጨዋታው መጠናቀቅ በኋላ የቀድሞ የኒውካስልና ብላክበርን ታሪካዊ ተጫዋች አለን ሺረር አንድ አስተያየት ሰጥቶ ነበር። ኤዜ በፍጥነት ለዮኬሬሽ ያቀበለው አይነት ኳስ የአርሰናል ተጫዋቾች እንደዛ የሚያደርጉ ከሆነ ዮኬሬሽ በርካታ ጎሎችን ለማስቆጠር እድል ይኖረዋል ሲል ተናግሯል። ይህ ተጫዋች በእንግሊዝ ብሔራዊ ቡድንም በፕሪሚየር ሊግም በጣም ታሪካዊ የሆነ ተጫዋች ነው። የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ስለዚህ ልምዱ አለው። አሁንም ለምሳሌ ኤዜ ኳሱን ወዲያው እንዳገኘው ለዮኬሬሽ ያቀበለበት መንገድና ዮኬሬሽ ደግሞ ታፒን የምንለው ወይ ደግሞ መገኘት የሚገባበት ቦታ ላይ በመገኘት ያንን ግብ ማስቆጠር ችሏል። ታፒን የምንላቸው ጎሎች ቢሆኑ ማለት ነው። ስለዚህ ይህ ተጫዋች የበለጠ ጎሎች እንዲያስቆጥር አርሰናል ቀጥተኛ የሆነ የማጥቃት አጫዋት መንገድን መምረጥ አለበት ብዬ አምናለሁ። ይበልጥ የግብ ዕድሎች ለአጥቂው መፈጠር ብዬ አምናለሁ። ሌላው የአርሰናል ጥንካሬ ካልነው አሁንም የተከላካይ ክፍሉ እጅግ በጣም አደገኛ ሆኗል። ለምሳሌ ባለፉት 4 የፕሪሚየር ሊጉ ጨዋታዎች አርሰናል በሶስቱ ጨዋታ ክሊንሺት አድርጓል።
1 ጎል ብቻ ነው የተቆጠረበት። አሁንም ይህ ምን ያህል ጠንካራ ቡድን እንደሆነ ያሳያል። ለዛውም ዲሲፕሊን እንዲሆነ የተከላካይ መስመር እንደያዘ ደግሞ ያሳያል። ከዚህ በፊት በካርዶች ሰለባ ሲሆን የነበረው የተከላካይ ክፍል አሁን ላይ በጣም ተረጋግቶ ብስለትን ያማከለ ቡድን የሆነ ይመስላል። ሌላው በግላዊ ተጫዋቾች እያንዳንዱ ተጫዋቾች ከፍ ያለ ብቃትን በዘንድሮው የውድድር ዓመት የተመለከትንባቸው አጋጣሚ ተመልክተናል። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ለምሳሌ ሪካርዶ ካላፊዮሪ የበለጠ የማጥቃቱን ክፍል የአማካዩን ክፍል በማገዝ ረገድ በጣም ከአምናው በተሻለ መልኩ መጥቷል። እርግጥ አምና በጉዳት በርካታ ጨዋታዎች ላይ ባይሰለፍም አሁን ግን በተሻለ ቁመና በተሻለ አካላዊ ብቃት ተመልሶ ቡድኑን እያገዘበት ያለበት መንገድ እጅግ አስደናቂ ነው። ቲምበር በመከላከል ረገድ የምናማው ተጫዋች አይደለም፣ ግን አምና በማጥቃት ረገድ ያለው ሚና በጣም አናሳ ነው እየተባለ ይነሳ ነበር። በዘንድሮው የውድድር ዓመት ግን ተጫዋቹ ያስቆጠረበት ግብም ተመልክተናል። በማጥቃቱ ረገድ ደግሞ ቡድኑን እያገዘበት ያለበት መንገድ እጅግ አስደናቂ ነው። ስለዚህ አርሰናል በመከላከሉ ረገድ በጣም ጠንካራ ከሆነ የማጥቃት ክፍሉን ማገዝ የሚችሉ የግብ ዕድሎችን መፍጠር የሚችሉ ተጫዋቾች ላይ ፎከስ ማድረግ አለበት ብዬ አስባለሁ። ቅድም አንስታቸዋል። ኤዜም በልዩነት የምናነሳው ነው። ኖኒ ማዱዌኬም በተመሳሳይ። ሌላው በጉዳት ለምሳሌ ከቡድኑ መሰረት ካደረጉት ተጫዋቾች መካከል አንደኛው ነው ብዬ የማስበው ዊሊያም ሳሊባ ባለፉት 2 ጨዋታዎች ላይ አልነበረ፣ ግን ያንን ቦታ ላይ 15 ሚሊዮን ዩሮ ብቻ ወጪ ያስደረገው ክሪስቲያን ሞስኬራ መሸፈኑ አርሰናል ምን ያህል ድንቅ ተጫዋች እንዳስፈረመ ራሱ ማሳያ ነውና በየቦታው ስትመለከት የፈረሙት ተጫዋቾች እጅግ ቡድኑን ከፍ ወዳለ ደረጃ ላይ ማሸጋገር የሚችሉ ናቸው። በቀድሞ ብቃታቸው የሚገኙት ለምሳሌ ቡካዮ ሳካ ከጉዳት ከተመለሰ በኋላ በቀደመ ብቃቱ አይገኝም እየተባለ ይገኛል። ይህ ተጫዋች ሲመጣ ምናልባት እኔ በግሌ ከሞሐመድ ሳላህ ቀጥሎ በፕሪሚየር ሊጉ ምርጡ የፊት መስመር ተጫዋች ነው ብዬ አስባለሁ፣ በተለይ በቀኝ ማጥቃት መስመር በኩል ላይ። ስለዚህ ያ ተጫዋች የሚነካ ላይ ሆን ይችላል፣ ግን አትሊስት አሁን አርሰናል ሳካ ተጎዳ ወይ ደግሞ ማርቲን ኦዴጋርድ ተጎዳ ወይ ደግሞ ሳሊባ ተጎዳ ብሎ የሚጨነቅበት አይደለም። ለዛም ነው ካለፉት ዓመታት ይልቅ አርሰናል በጥራት ደረጃ ድንቅ ስብስብ ይዟል ምንለውና በጫና ደረጃ ከተመለከት ነው ግን አሁን ሚኬል አርቴታ ትልቅ ጫና ውስጥ ይገኛሉ። ይህንን ለማስተካከል ግን ቡድኑን በውድድር ዓመቱ የሚያዋቅሩበት መንገድና በነፃነት ኳስን እንዲጫወት የሚያደርጉበት መንገድ ትልቅ ኃላፊነት ይኖርባቸዋል ብዬ አስባለሁ። አዎ ያው አርሰናል እንግዲህ በዘንድሮ የውድድር ዓመት ላይ 2 አይነት ቡድን ነው ይዞ የገባው፣ ምንም ጥያቄ የለውም። ግን ፍርሃቴ ቅድም የአሰልጣኝ ሚኬል አርቴታ ጫና ውስጥ መግባት ለምሳሌ ዋና ቡድኑን አይደለም እየተጠቀሙት ያለው። ዋና ቡድኑ ማለት ባለፈው የውድድር ዓመት ላይ የራሳቸው የሰሩት ቡድን ለምሳሌ እነ ካይ ሃቨርትዝ እነ ማርቲኔሊ ከዛም ቡካዮ ሳካ ማርቲን ኦዲጋርድ የመሳሰሉ ተጫዋቾች አሁን ዋና ቡድን ውስጥ አለመኖራቸው ነው እንደ ምክንያት ወይም ደግሞ ይሄ እንደው ምናምን የሚያስብል ጥያቄ ለብዙዎች አይዋጥም ከዚህ በኋላ ብዬ ገምታለሁ። አንዳንዶች ሁለተኛው ቡድን አሁን ውጤታማ ሆኗል። አጋጣሚ አርሰናል በዚህኛው የውድድር ዓመት ላይ እንደው ወለም ዘለግ ቢል ይሄ ቡድን በሁለተኛው ቡድን ገብቶ ነው አይባልም አይደል? መቼም ከዚህ በኋላ አሁን ስብስብን ብቻ ሳይሆን ጥራትም አለው። ምክንያት አያስፈልግም ምን ነው እሱን ነው ምክንያት ተጠባቂ እስከ አጥቂ ድረስ በጣም የተሟላ ስብስብ ነው። እሱን ነው ማለት ምክንያት መፍጠር አያስፈልግም ነው። አሁን አንዳንዶች አሁን እያሉ ስለሆነ ነው። ምክንያቱም አሁን የተጎዱ ተጫዋቾች አሉ። 4-5 ተጫዋቾች ጉዳት ላይ ነው ያሉት። በእነዚህ ተጫዋቾች ደግሞ አዳዲሶቹ ፈራሚዎች ናቸው እየተጫወቱ ያሉት። ውጤት ቢያጣ አርሰናል አይ እነዛኞቹ እኮ አልተላመዱም የአዲስ ገቢዎቹ የሚል ምክንያት የትኛውም የአርሰናል ደጋፊ ብቻ ሳይሆን የትኛውም የእግር ኳስ ቤተሰብ በአሰልጣኝ ሚኬል አርቴታ ላይ ምክንያት ብሎ አይቀርብም ወይ ደግሞ አይታገስም ብዬ ገምታለሁ። ይሄ የመጀመሪያው ነው። ሁለተኛ ስታየው አርሰናል በዘንድሮ የውድድር ዓመት ላይ ስኳዱ ምን ያህል ሰፊ እንደሆነ ነው። ከግብ ጠባቂ ጀምሮ እስከ ፊት መስመር አጥቂው ዩኬሬሽ ድረስ ያለው እያንዳንዱ ተጫዋች 22ቱም ተቀያሪ ተጫዋቾች አሏቸው። ለምሳሌ
በማርቲኔሊ ቦታ ላይ እኮ 3 ተጫዋቾች ነው ያሉት። ማርቲኔሊም ኢዜም እንደዚህም ደግሞ ትሮሳርድም እኮ ምርጥ ተጫዋቾች ናቸው። የትኛውም የእንግሊዝ ፕሪሚየር ሊግ ላይ በቋሚነት መሰለፍ የሚሉ ተጫዋቾች ናቸው። በቀኝ በኩል ደግሞ ያለው የማዱኬና የሳካንም ሳትረሳ እነዚህም ተጫዋቾች የትኛውም የእንግሊዝ ፕሪሚየር ሊግ ላይ መጫወት ይችላሉ። ስለዚህ ምን ያህል ስኳዱ ሰፊ መሆኑ ነው። እንግዲህ የቅዳሜ ዕለታውን ጨዋታ እንመልከት። ለምሳሌ በተወሰነ ደቂቃዎች ሲቀረው ነው የዴክላን ራይስ እረፍት መሰጠት የተሰማው። ይሄ ምን ይዞ መጣ? ለምሳሌ አርሰናል የመጀመሪያው አሰላለፍ ውስጥ የዙቢሜንዲንና የሀገሩን ልጅ የቀድሞ የቡድን አጋሩን ሚኬል ሜሪኖን አጣምሮ ነበሩ የገቡት እኚህ ስፔናዊ አሰልጣኝ። እነዚህ ሁለት ተጫዋቾች ደግሞ በስፔን ብሔራዊ ቡድን ያላቸው ሚና ምን ይመስላል ነው። ለምሳሌ በሁለቱም ጨዋታዎች ላይ ጎል አስቆጥራል ሚኬል ሜሪኖ። የማርቲን ዙቢሜንዲ በስፔን ብሔራዊ ቡድን ላይ ነፃነት አንዱ እንዲሰጠው የሚያደርገው ተጫዋች ዙቢሜንዲ ነው፣ ሚኬል ሜሪኖ። ይህንን ደግሞ ለማየት ይመስለኛል አሰልጣኝ ሚኬል አርቴታ ዴክላን ራይስን አሳርፈው ሚኬል ሜሪኖን በቋሚነት ከማርቲን ዙቢሜንዲ ጋር ያጣመሩት። ለ25 እና ለ26 ደቂቃዎች ወጥነት የሆነ እንቅስቃሴ ሲያደርግ አላየ ነው ሚኬል ሜሪኖ። ከዛ በኋላ ነው ጥሩ እንቅስቃሴ ሲያደርግ የነበረው። ነገር ግን የዙቢሜንዲ ጎል የማስቆጠሩ ሚናው ራሱ ወደፊት ነፃነት ኖሮት መሄዱ ራሱ በዚህ ውድድር ዓመት ላይ በአንድ ጨዋታ 2 ጎል ማስቆጠር የልጁን ብቃት ማሳያ ነው። እንደውም ባለፈው ስናወራው ነበር እኮ ተጫዋች በጣም አልተጣመረም ወይም ደግሞ ፕሪሚየር ሊጉ ትንሽ እያስቸገረው ነው እየታገለ ነው እያልን ነበር። ጭራሽ ትናንት የሚገርም ጎል አስቆጠረ ከቦክስ ውጪ። ከዛ በተረፈ ደግሞ ከቆመ ኳስ ያስቆጠራት የጭንቅላት ኳስም እሱም ደግሞ በአንድነት ይወሰናል። ስለዚህ የማርቲን ዙቢሜንዲ እና የሚኬል ሜሪኖ ጥምረት ራሱ አንድ ያሳየን ብቃት አለ፣ አንድ የሚያሳየን ፍንጭ አለ። ስለዚህ እኛ አሰልጣኝ ዋናውን ቡድን እስካሁን አልያዙትም ብዬ ገምታለሁ አሰልጣኝ ሚኬል አርቴታ። ያ ማለት ምንድነው የምልህ፣ ለምሳሌ እነ ቡካዮ ሳካ ቀደም እንደተናገርኩት የማይነኩ ናቸው። የመሃል ሜዳውን ለምሳሌ ዴክላን ራይስ ብዙ ጊዜ ስናየው አምናም ካቻምናም በወጥነት ሪያል ማድሪድ ላይ ጎል ሲያስቆጥር የነበረውን ዴክላን ራይስን የምናየው አንዱ ምክንያት የቶማስ ፓርቴ ነፃነት ሰጥቶት እንዲጫወት ማድረጉ ይመስለኛል። አሁን የማርቲን ዙቢሜንዲ እና የዴክላን ራይስ ጥምረት ትንሽ ጥያቄ ውስጥ ገብቷል ነው እየተባለ የሚገኘው። የዛም መፍትሄ ደግሞ ዴክላን ራይስን አሳረፈው ሚኬል ሜሪኖ ማስቀመጣቸው ትንሽ የሆነ ነገር እኔ ዴክላን ራይስ ይቀመጥ አይደለም፣ ዴክላን ራይስ ምንም ጥያቄ የለውም፣ አንዱ የማይነካ የአርሰናል ተጫዋች ነው። ቀደምም እንዳልኩ እስከ አውሮፓ ኮንፈረንስ ሊግ ድረስ ከአመት እስከ አመት የተጫወተው ዌስትሃም ዩናይትድ ላይ አርሰናልም ባለፉት 2 ዓመታት በቋሚነት የተጫወተ የእንግሊዝ ብሔራዊ ቡድንም ቤንች ከማይሆኑ ተጫዋቾች 90 ደቂቃ ከሚጫወቱ ተጫዋቾች ዴክላን ራይስ ነው። አርሰናል ላይ ዘንድሮ ግን ማረፉ የዛን ደግሞ ለሻምፒዮንስ ሊግም እንዲረዳው ይሆናል ብዬ ገምታለሁ። ስኳዱ በጣም ሰፊ ነው። የማዱኬ ከዚህ በኋላ አታገላሉ ሲል ነበር በቋሚነት ለመሰለፍ ቡካዮ ሳካን ለማስቀመጥ በቋሚነት ይሳለፍ። ይሄ ዞሮ ዞሮ ለአርሰናል ጥሩ ነው፣ ምንም ጥያቄ የለውም። ከዛ ከ3 ወራት ደግሞ በኋላ ካይቨርት ይመለሳል። አሁን ደግሞ ሌላ ጥያቄ ነው። አሁን ምን አለ መሰለኝ ለምሳሌ ምናልባት ከኖኒ ማዱዌኬና ከቡካዮ ሳካ ሲጀምር ሁለቱም በአርሰናል ብቻ አይደለም በነገራችን ላይ በእንግሊዝ ብሔራዊ ቡድንም በአንድ ቦታ ላይ የሚጫወቱ ተጫዋቾች ናቸው። እንግዲህ በአሰልጣኝ ቶማስ ቱዌል ኖኒ ማዱዌኬ ጥሪ ተደርጎለት ግብ ማስቆጠሩ ይታወሳል በዓለም ዋንጫ ማጣሪያ ጨዋታ ላይ። አሁን እኔ ወደ ዴክላን ራይስ ወይ ደግሞ ሚኬል አርቴታ የወሰኑት ውሳኔ በኖቲንግሃም ፎረስቱ ጨዋታ ላይ ስንመለስ እኔ እውነት ለመናገር ወድጄዋለሁ ወይ ደግሞ ሚኬል አርቴታን ሰፖርት አድርጌያቸዋለሁ። ለምሳሌ የስኳድ ዴፕስ ወይ ደግሞ የስኳድ ስፋት ብቻ ሳይሆን ጥራትም ካለ ቡድን ውስጥ እያንዳንዱ ተጫዋች እያፈራረቁ ማጫወትና ውጤት ማምጣት በጣም ተገቢ ነው ብዬ አምናለሁ። ሚኬል አርቴታ ባለፉት ጊዜያት በጣም የሚተቹበት የነበረበት ሁነት ይሄ ነው። አሰልጣኙ ለተጫዋቾች ቅያሪ ፈጣን ውሳኔ አይወስኑም። አንድ ተጫዋች ከወደዱ ድርቅ ብለው ያንን ተጫዋች በማሰለፍ ይታወቃሉ። በዛ ራሳቸው ባመኑበት አይነት መንገድ መራመድን ይወዳሉ። ለምሳሌ ከዚህ በፊት የተለያዩ ተጫዋቾችን ማንሳት እንችላለን። በጣም ሲተች የነበረው ካይ ሃቨርትስን አምነውበት በጨረሻ ላይ ወደ ቡድኑ ሪትም ውስጥ እንዲገባ ያደረጉት አሰልጣኝ ናቸው። ሚኬል አርቴታ ጋብሪኤል ማርቲኔሊ
እምብዛም እንቅስቃሴ ባላደረገበት ጊዜ ከአምና ጀምሮ ይበልጥ ብቃቱን በወረደበት ጊዜ አሁንም እየተጠቀሙበት ይገኛሉ። ይህ ነገራቸው ነው መቀየር ያለበትና ለስኬት መንገድ ሊመራቸው ይችላል ብዬ ማምነው። ለምሳሌ ሚኬል ሜሪኖና ማርቲን ዙቢሜንዲ በሪያል ሶሴዳድ አብረው ተጫውተዋል። በስፔን ብሔራዊ ቡድን በአሰልጣኝ ሉዊስ ዴላ ፎንቴ አሁንም ቋሚ የሆኑ ተጫዋቾች ናቸው። ስለዚህ እኚህ የሁለቱም ጥምረት እኔ እንደዚሁ ገሳ አድርገው ነበር። ለምሳሌ አሰልጣኝ ሚኬል አርቴታ ድፍረት ካላቸው ሁለቱም ተጫዋቾች በስፔን ብሔራዊ ቡድኑ በሪያል ሶሴዳድም ጥሩ ጊዜያትን ካሳለፉ አሁን በአርሰናል ቤት ውስጥ ለምን አይጠቀሟቸውም የሚል ሀሳብ ነበረኝ። ይህ ሚኬል አርቴታ ከዚህ በፊት አልደፈሩትም፣ ምክንያቱም በሁለት ዲፌንሲቭ ሚድፊልደር መጫወትን የሚመርጡ አሰልጣኝ ስለሆኑ። የዛኔ ግን ተመልክተ ከሆነ ቅድም ያነሳውም የማርቲን ዙቢሜንዲ ወደ ጎሎች ለማስቆጠር ወደፊት የበለጠ ተጠግቶ ካለፉት 3 ጨዋታዎች ይልቅ በአራተኛው ጨዋታ በኖቲንጋም ፎረስቱ ይበልጥ ወደፊት ተጠግቶ ተመልክተናል። ያ ደግሞ የሚኬል ሜሪኖን ሚና ስለሚረዳ በስፔን ብሔራዊ ቡድን የነበራቸውን ቅንጅት ስለምንመለከት እንደሚሸፍንለት ወይ ደግሞ ማርቲን ዙቢሜንዲ ወደፊት በሚጠጋበት ወቅት ያንን ቦታ ከቨር ሊያደርግለት እንደሚችል ባይ ዲፎልት ያውቀዋል ማለት ነው። ምክንያቱም አብረው ከመጫወታቸው የተነሳ ተላምደዋል ማለት ነው። ስለዚህ ዴክላን ራይስ በአርሰናል ቤት ውስጥ በጣም ቁልፍ ከሚባሉ ተጫዋቾች ግንባር ቀደም ተጫዋቾች መካከል አንደኛው ነው። ግን ውጤት ለማምጣት እስከሆነ ድረስ ድፍረት የተሞላባቸው ውሳኔ አሰልጣኝ ሚኬል አርቴታ መወሰን ሊጠበቅባቸው ይችላል። ያንን ደግሞ በቀጣይ ጊዜያት እንመለከታለን። ለምሳሌ የአውሮፓ ሻምፒዮንስ ሊግ አለ። የእንግሊዝ ፕሪሚየር ሊግ ገና 34 ሳምንታት ይቀሩታል። የሀገር ውስጥ ውድድሮች አሉ እንደ ኤፍኤ ካፕ፣ ካራባኦ ዋንጫ እንመለከታለን። ቀጣይ ደግሞ ታላቁ የዓለም ዋንጫ አለ። ስለዚህ በዚህ ወቅት ተጫዋቾችን እያፈራረቁ ለማጫወት ነው የስኳድ ዴብዛቸውን የሚያሰፉት ብዬ አምናለሁና አሰልጣኝ ሚኬል አርቴታ አሁንም ቡድኑን በነፃነት እንዲጫወት በማድረግ ፈጣን የቅያሪ ውሳኔዎችን በማድረግ ለቡድኑ ግን ትክክለኛ ውሳኔዎችን መስጠት አለባቸው ብዬ አስባለሁ። ለምሳሌ ዴክላን ራይስ በአውሮፓ ሻምፒዮንስ ሊግ ከአትሌቲኮ ቢልባኦ ጋር በሚደረገው ጨዋታ ልንመለከተው እንችላለን። በቀጣይ ደግሞ ከሲቲ ጋር ሲሆን ደግሞ የራሳቸው ፍልስፍና ይዘው ሊሄድ ይችላሉ። ግን አሰልጣኝ አርነ ስሎት ይገኝ ትላንት ላይ በነበረው ከበርንሌ ጋር በነበረው ጨዋታ ላይ ቢጫ ካርድ የተመለከተው ሚሎስ ኬርኬዝን በ25ኛው ደቂቃ ቀይረውታል። ታክቲካል ውሳኔ ነው በሚል ማለት ነው። አንዲ ሮበርትሰን ነው የገባው። ስለዚህ አሁን እያንዳንዱ ጨዋታ የምትፈተንበት ስለሆነ አሰልጣኝ ሚኬል አርቴታ ደግሞ በትልቅ ጫና ውስጥ ስለሚገኙ እሳቸው ያዋጣኛል የሚሉት አይነት አሰላለፍ በመጠቀም ትልቅ ስኬት ማስመዝገብ ይጠበቅባቸዋልና ምናልባት በውድድር ዓመቱ የሚገኝ የማንጠብቃቸው አይነት የተጫዋቾች ቅያሪ ሊኖር ይችላል ብዬ አስባለሁ። ቅድም ብለዋል። ከሃቨርትዝ ከመጣ በኋላ በማጥቃት ክፍሉ ከቪክቶር ዮኬሬሽ ጋር ቀላል የሚባል ፉክክር አይጠብቃቸውም። ምክንያቱም ከሃቨርትዝ ከቅድመ ውድድር ዝግጅት ጀምሮ በጥሩ አካላዊ ብቃት የመጣ ተጫዋች እንደሆነ ተመልክተነዋል ባለፉት ጊዜያት። ስለዚህ አሁንም በእያንዳንዱ ቦታ ላይ ያለው ተጫዋች በአርሰናል ቤት ውስጥ ትልቅ ስኬት ለማምጣት እስከሆነ ድረስ ዋስትና አለው ብዬ አላምንም። ቡካዮ ሳካ በጣም በፕሪሚየር ሊግ ውስጥ ቁጥር 1 ከምንላቸው ተጫዋቾች በፊት መስመር በኩል አንደኛው። አሁን ቡካዮ ሳካ ራሱን የበለጠ ደግሞ ደረጃውን ከፍ ሊያደርግበት የሚችልበት ተፎካካሪ መጥቶበታል። ምክንያቱም ቡካዮ ሳካን ለማስቀመጥ ባይሆንም ኖኒ ማዱዌኬም ሲመጣም ቡካዮ ሳካ ለማስቀመጥ አይደለም፣ የቡካዮ ሳካ ተቀያሪ ሆኖ ወይ ደግሞ እሱን ማገዝ የሚችል ተጫዋች ሆኖ ነው የመጣው። ነገር ግን እሱ ባልነበረበት ጊዜ ደግሞ ማዱዌኬ ጥሩ ብቃት የሚያሳይ ከሆነ ለቡካዮ ሳካ የማንቃደው አይነት ያህል መልእክት ይኖረዋል። ስለዚህ ቡካዮ ሳካም ሲመጣ ራሱን በዛ ቡድን ውስጥ በደንብ ስቴብል አድርጎ በቋሚነት ለመቀጠል ግዴታ ከሳምንት ሳምንት ራሱን የበለጠ ማሳየት ይጠበቅበታልና በአርሰናል ቤት ውስጥ አሁን ያለው የስብስብ ጥራት የትኛውም ተጫዋች በቋሚነት የመሰለፍ እድል ያለው አይመስልም። ግን ለአርሰናል ምን መልካም እድል ይዞ መጣ ካልከኝ ግን አርሰናል አሁን ክለቦች የማይገምቱት ቡድን ሆኗል። መልካም፣ ያው እንግዲህ የአርሰናል የስብስብ ጥልቀት ምን ይነግረናል የሚል ሀሳብ አንስተናል። የተከበራችሁ ተመልካቾቻችን እየተከታተላችሁት ያለው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ነው። እንደዚሁ ውይይታችን ይቀጥላል። የስፖርት ሾው አጋራችንን እናስታውቅ። ቡና ኢንተርናሽናል ባንክ እንግዲህ እንኳን አደረሳችሁ፣ እንኳን ለ2018 ዓመተ ምህረት አደረሳችሁ። የስኬት የምትፈልጉት የምታሳኩበት ዘመን ይሆናል ይላል። የቡና ባንክን ማስታወቂያ ተከታተለን እንመለስና ውይይታችንን እንቀጥላለን። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100,000 ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ።
ቡና ባንክ፣ የባለ ራዕዮች ባንክ። ተመለስን። የተከበራችሁ ተመልካቾቻችን ከማስታወቂያው በኋላ ተመልሰናል። ቡና ኢንተርናሽናል ባንክ የባለ ራዕዮች ባንክ የስፖርት ሾው ፕሮግራማችን የክብር አጋር ነው። እናመሰግናለን። ያው ባሉን ሰዓት በደቂቃዎች እንጠቀምበትና የአርሰናል የጥልቅ የሆነ ስብስብ እንግዲህ ምንም ጥያቄ የለውም፣ በጣም አስፈሪው ነው። አሁን ላይ እውነት ለመናገር በእንግሊዝ ፕሪሚየር ሊግ ብቻ አይደለም ዓለም ላይ ወይም ደግሞ አውሮፓ ከሚገኙ ታላላቅ ቡድኖች መካከል አንዱ አስፈሪው ስኳድ የአሰልጣኝ ሚኬል አርቴታው ቡድን አርሰናል ነው። ይሄ ደግሞ ለዘመናት የአርሰናል ደጋፊዎች ሲመኙ የነበረው ትልቁ ቡድን ዘንድሮ የ2025-26 የውድድር ዘመን ላይ አግኝተነዋል። እንደው የተከላካዩን ቦታ እንመልከት። ደግሞ የፊት መስመሩን ተመለከትን፣ የአማካዩን ቦታ ተመለከትን። በነገራችን ላይ የማርቲን ዙቢሜንዲን የዴክላን ራይስን ብቻ አነሳን እንጂ ኖርጋርድም ጉዳት ላይ ነው። ሲመለስም ሌላኛው ተፎካካሪ ነው። በእንግሊዝ ፕሪሚየር ሊግ ላይ ላለፉት 6 እና 7 ዓመታት ስለሚያውቀው ብሬንትፎርድ ላይ ሆኖ መሪ የሆነ ተጫዋችም ነው። ከዛ በተረፈ ሞስኬራ ማንሳት እንችላለን። ይህ ወጣት ተጫዋች ላለፉት 3 እና 4 ፕሮግራሞች ስንሰራ በደንብ በጥልቅ ስናነሳለት የነበረው የክሪስቲያን ሞስኬራ ጉዳይ ነው። ይህ የ23 ዓመት ወጣት የቫሌንሺያ የተከላካይ መስመር ተጫዋች በአርሰናል መኖሩ ሌላ ደግሞ ጥልቅ ስብስብ ነው። ኮንክሪት የሆነውን የአርሰናል ዲሲፕሊን የተሞላበት የተከላካይ መስመር ቡድን የያዘውን ክለብ ተቀላቅሏል። አሁን ወጣት መሆኑ ብቻ አይደለም፣ በቫሌንሺያ በርካታ ጨዋታዎችን አድርጎ ልምድ የቀሰመ ተጫዋች ነው። ባለፈው በተጠናቀቀው የውድድር ዓመት ላይ እንግዲህ 37 ያህል የላሊጋ ጨዋታዎችን አድርጓል። ኦልሞስት ሁሉንም ማለት ይችላል። እንግዲህ ይህ ተጫዋች በዊሊያም ሳሊባ ጉዳት ምክንያት ቋሚነቱን ተረክቧል። ይሄም ደግሞ የመጀመሪያው ተቀይሮ በገባበት የሊቨርፑል ጨዋታ ላይ ያሳየው ብቃት አሁንም የቅድም እንዳነሳ ነው የዊሊያም ሳሊባ መጎዳትን አስረስቶታል ብዬ ገምታለሁ። ማስረሳት ማለት ግን ያው ኮት ውስጥ እንግዲህ ያስገቡልን ነው። ያኛው በቃ ፍጹም ተረስቷል ተትቷል ሳይሆን በፊት አትሊስት ግን የሱን ክፍተቶች መሸፈን ችሏል። ዊሊያም ሳሊባ፣ ቡካዮ ሳካ ሲጎዱ አርሰናል አበቃለት። አርሰናል ከዚህ በኋላ የሚባለውን ነገር አስተተዋል። እነዚህ ተጫዋቾች መጤ የሆኑ ተጫዋቾች። የሞስኬራ ጉዳይ ያው የኤኪቲኬን ምን ያህል ይዞት እንደነበረ ባለፈው በሊቨርፑል ጨዋታ መመልከት እንችላለን። ከዛ በተረፈ ኖቲንጋም ፎረስት ላይ እንግዲህ ባለፈው የውድድር ዓመት ላይ በእንግሊዝ ፕሪሚየር ሊግ ላይ የአዲስ ወይም ደግሞ የታዩ ምርጥ ብቃቱን ካሳየው የፊት መስመር አጥቂው ክሪስ ውድ ጋር እንግዲህ እሱ ጋር ፊት ለፊት የተጋፈጠ ተጫዋች ነው። ፕሪሚየር ሊጉን ያውቀዋል። በርካታ የፕሪሚየር ሊግ ታላላቅ የሚባሉ ተከላካዮችን ጠርምሶ መግባት የሚችል ታላቅ እስከ 12 እና 13 የሊግ ጎሎችን ያስቆጠረ ተጫዋች ነው ክሪስ ውድ አምና ላይ። ስለዚህ ይህን ተጫዋች ሳያፈናፍነው ነው የወጣው። አንዱ ማሳያ ነው። ሚኬል አርቴታ በነገራችን ላይ ከጨዋታው በኋላ አንዱ የሰጡት ስለ ሞስኬራ ጉዳይ ነው። ይለፋል፣ ትክክለኛው የፕሪሚየር ሊጉ ኮከብ ተጫዋች ይሆናል። ወደፊቱ ዊሊያም ሳሊባ፣ ወደፊቱ ገብርኤል ማጋሌሽ ይሆናል። የሞስኬራ ጉዳይ ምንም ጥያቄ የለውም። እንግዲህ ባለፈውም ስናወራለን ነበር ቅድም እንዳልኩ ይህ ተጫዋች እንግዲህ በስፔን ብሔራዊ ቡድንም የሚመረጥ ተጫዋች ነው። ተጫውቷል። ከ21 ዓመት በታችም የተጫወተ ነው። በአርሰናል ስክት ያለ ተጫዋች ነው ብዬ ገምታለሁ። ወደፊትም እየወጣ የመጫወቱ ድል እንደውም ልብ ብለህ ከሆነ እኮ በቃ ይሄ ከምንድን ነው ከግብ ጠባቂው ጀምሮ ስፔናዊ ነው፣ ተከላካዩ ስፔናዊ ነው፣ አማካዩ ስፔናዊ ነው፣ የፊት መስመር አጥቂው ጀርባ ያለው ደግሞ ስፔናዊ ነው። እና እንደዚህ ስታያቸው እኮ ይነግራል የሆነ ነገር ይሄ የተሰራ ቡድን ነው። ቀደም ሲል የምታስታውስ ከሆነ በአርሰን ቬንገር ዘመን ፈረንሳያን ተጫዋቾች በጣም ይበዙ ነበር። ቢያንስ ካለው የ12 ስኳር ተጫዋቾች ውስጥ 6 እና 7 ተጫዋቾች ፈረንሳያን ተጫዋቾች ነበሩ በዛን ጊዜ። አሁን ደግሞ ስፔናውያን ተጫዋቾች አርሰናል ላይ በዝተዋል። ይሄ የብቃት ጉዳይ ነው፣ ምንም ጥያቄ የለውም፣ ጎበዝ ተጫዋቾች ስለሆኑ። ስለዚህ የክሪስቲያን ሞስኬራ በአርሰናል የሚኖረው ሚና የወደፊቱ ምንም ጥያቄ የለውም። የኋላ ደጀኑ በጣም የተሳካ ነው። አይበለውና የገብርኤል ማጋሌስ ቢጎዳስ የሚል ደግሞ ማን ነው ተተኪ የሚል ትላለህ ደግሞ። አሁን ይጊ ከጫፍ እስከ ጫፍ አርሰናል ተሟልቷል። እኛ ስለ አርሰናል ስኳድ ስናወራ አርሰናል አንድ ጓደኛ ያለው ትዝ ይለኛል ይገኝ። አሁን አርሰናል ላይ
ከኖቲንጋም ፎረስት ጨዋታ በኋላ ልክ እንደዚሁ እያወራ ነበርና አሁን በጣም ትልቁ ከባድ ነገር አርሰናል ላይ ግብ ማስቆጠር ነው ይላል። ወይ ስህተቶች ካልተፈጠሩ ወይ ደግሞ ከቆሙ ኳሶች ድንገተኛ እድሎች ካልተፈጠሩ በስተቀር በጨዋታ እንቅስቃሴ ረገድ አርሰናል ላይ ግብ ማስቆጠር በጣም ፈታኙ ሊሆን ይችላል። ለምሳሌ ከዚህ በፊት በ2023-24 ሳሊባ ሲጎዳ አርሰናል ምን ያህል ዋንጫውን እንዳጣ ተመልክተናል። ወይ ደግሞ በእርግጥ የተጫዋቾች ጉዳት አሰልጣኞች መተካት አንድ የቤት ስራቸው ቢሆንም ግን ቁልፍ ተጫዋችን ስታጣ ደግሞ ምን ያህል ዋጋ እንደሚያስከፍል በአርሰናል ተመልክተናል። ከ2023-24 የውድድር ዘመን ጀምሮ አርሰናል በርካታ የጉዳት ዝርዝር ውስጥ የተካተቱ ተጫዋቾች ያሉት ክለብ እንደሆነ ይታወቃል። አሁን በዊሊያም ሳሊባ ቦታ ክርስቲያን ሞስኬራ በጣም የተረጋጋ ተጫዋች ነው። እውነት ለመናገር 21 ዓመቱ ሁሉ አይመስልም። ከእድሜውና ከብስለቱ በተጨማሪ አርሰናል ያወጣበት ገንዘብ ደግሞ የበለጠ ሌሎች ክለቦችን ያስቀናል ብዬ አስባለሁ። 15 ሚሊዮን ዩሮ ብቻ ማለት ለ21 ዓመት ተጫዋች እኔ ቫሌንሲያ እንዴት እንደሸጠው ይህን ተጫዋች በዛ ዋጋ በጣም ይገርመኛል። በእርግጥ በቀጣዩ የውድድር ዓመት የተጫዋቹ ውል ስለሚያበቃ ተጫዋቹን በነፃ ከማጣት ይልቅ 15 ሚሊዮን ዩሮን ወስዶ ተጫዋቹን መሸጥን ስለመረጠ ነው። አሁን ሳሊባ ምን ያህል በጣም ጂኔስ የሆነ ተከላካይ እንደሆነ ይታወቃል። በበርካቶች ዘንድ ፕሪሚየር ሊግ ውስጥ አሉ ከሚባሉ ተከላካዮች መካከል ዊሊያም ሳሊባ አንደኛው ነው። ግን አርሰናል ባለፉት ጊዜያት የዊሊያም ሳሊባ ተተኪ ተጫዋች አልነበረው። ለዛም ዊሊያም ሳሊባ ባልነበረበት ጨዋታዎች ላይ ተጫዋቹ አንዳንዴ ስህተት በሚሰራበት ወቅት ላይ ተጫዋቹ ጥቂት ቦታውን ሊያነቃነቅ የሚችል አይነት ተጫዋች ያስፈልገው ነበር አርሰናል። ለዚህ ደግሞ አሁን ክርስቲያን ሞስኬራ መጥቷል። ክርስቲያን ሞስኬራ ከዚህ በኋላ በጣም በተረጋጋ መልኩ የሚቀጥል ከሆነ ለዊሊያም ሳሊባ ትልቅ አደጋ ይዞ ይመጣል። ዊሊያም ሳሊባ በትልልቅ ጨዋታዎች ላይ የሚያሳየው ብቃት በጣም ወርልድ ክላስ የሆነ ተጫዋች ነው። ግን አትሊስት በዛ ቦታ ላይ ሰው እንዳለ ግን ይሄ ተጫዋች እያወቀ ነው የሚጫወተው። በጋብሪኤል ማጋሌሽ ቅድም እንዳነሳው አሁን አርሰናል የሚገርም ተጫዋች አምጥቷል። በ23 ዓመቱ ከ46 በላይ ጨዋታዎችን ለሀገሩ ያደረገው፣ ባለፉት 3 ዓመታት ከ40 በላይ ጨዋታዎችን በየሲዝኑ ያደረገው ፒሮ ሂንካፔ መጥቷል። ስለዚህ አሁን ጋብሪኤል ማጋሌሽ ይህ ተጫዋች ገና የፕሪሚየር ሊግ ጨዋታ አላደረገም ሂንካፔ፣ ነገር ግን በቀጣይ ጊዜያት አርሰናል እንደሚሞክረው ይጠበቃል። እያንዳንዱ ቦታዎች ላይ ያሉት ጥራት ግን በጣም አስደናቂ ነው። በግራ በኩል ስንመለከት ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ ያለበት ክለብ ነው። በቀኝ በኩል የዩሬን ቲምበር ቤንች ቤን ዋይት ነው እና አጠቃላይ የተከላካይ ክፍሉ እጅግ በጣም የተደራጀ ነው። ሌላው የዴቪድ ራያንም ተጠባባቂ ብንመለከተው ኬፓ ነውና በቁጥራዊ መረጃዎችን ብቻ ሳይሆን የተጫዋቾቹ ብቃት በጣም ወንበርን ሊያነቃንቁ የሚችሉ ወይ ደግሞ በጣም ስቴብል ሆነ ተረጋግተ እንድትጫወት ማድረግ የማይችሉ ተጫዋቾች ናቸው። ሂንካፔ ባለፉት ጊዜያት በቡንደስሊጋ በአሰልጣኝ ጃቪ አሎንሶ ስር ምን ያህል ድንቅ ብቃት እንዳሳየ ተመልክተናል። ለሀገሩ በብሔራዊ ቡድን ደረጃም ከአርጀንቲና ብሔራዊ ቡድን ጋር በነበረው ባሳለፍነው ሳምንት ያሳየው ድንቅ ብቃት ተመልክተናል። ስለዚህ እነዚህ ተጫዋቾች ለአርሰናል ቀደምት ወይ ደግሞ ነባር ተጫዋቾች በጣም የማንቂያ ደወል አይነት ስሜት ያላቸው ተጫዋቾች ናቸው ብዬ አስባለሁ። ሌላው በስፔን ብሔራዊ ቡድን ያነሳው ምናልባት የሚኬል አርቴታና የአርነ ስሎት ጉዳይ በዚሁ ትንሽ ነካ እናድርገው። ስፔናውያን ተጫዋቾች አርሰናል ላይ እየበዙ ይገኛሉ። እንዲሁም ደግሞ ኔዘርላንዳውያን ተጫዋቾችም በሊቨርፑል እየተመለከትን ነው። እንደነ ኮዲ ጋክፖ፣ በእርግጥ ቨርጂል ቫን ዳይክም ኮዲ ጋክፖም ቀድሞ የፈረሙ ተጫዋቾች ናቸው። ነገር ግን ራያን ግራቨንበርግ በአሰልጣኝ የርገን ክሎፕ እምብዛም ዕድል አልተሰጠውም። አርነ ስሎት በደንብ ሼፕ ያደረጉት ተጫዋች ነው። ጀረሚ ፍሪምፖንግ ኔዘርላንዳዊ ነው። ስለዚህ አብዛኞቹ አሰልጣኞች ከራሳቸው ፍልስፍና ጋር ሊሄዱ የሚችሉ የሀገራቸውን ተጫዋቾች ማሰባሰብ ላይ እየተጠመዱ ይመስላል። የክርስቲያን ሞስኬራ እንግዲህ ባለፈው አርሰናል ከሊቨርፑል በነበረው ጨዋታ ላይ በዊሊያም ሳሊባ ተቀይሮ በገባበት ጊዜ የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቭል አንድ ጉዳይ አንስቶ ነበር። በዚህ ተጫዋች ላይ በጣም የወደፊቱ የእንግሊዝ ፕሪሚየር ሊግ አሉ ከሚባሉ ተከላካዮች መካከል አንዱ ሊሆን ይችላል፣ ሌላኛውን ቨርጂል ቫን ዳይክን እናያለን ነው። የሚኬል አርቴታን ወይም ደግሞ የስፖርቲንግ ዳይሬክተሩን የአንድሬ ቤርታን ምልመላ ማድነቅ ያስፈልጋል ነው ጋሪ ኔቭል ሲል የነበረው። ይገሳራሳው ምናልባት ይሄ ተጫዋች አንድሬ ቤርታ ለአትሌቲኮ ማድሪድ ለማስፈረም ሞክረው ሳይሳካላቸው ቀርቶ ነው ለአርሰናል። እንግዲህ ጋሪ ኔቭል እንደሚለው እኚህን ሁለት ግለሰቦች በዚህ ተጫዋች ማድነቅ ይገባል ነው የሚለው። እንግዲህ በርካታ የሚባሉ ታላላቅ ቡድኖች ተከላካይ ቦታቸውን ለማጠንከር ወይም ደግሞ ውጤታማ ለማድረግ ብዙ ሚሊዮን ፓውንዶችን ያወጣሉ። በቅርብ እንደውም ስንመለከት የነበረው አንዱ የማርክ ጉዌ ጉዳይ ነበረ። ወደ ሊቨርፑል የሚሄዱ ድል ሳይሳካ ቢቀርም ከ40 ሚሊዮን ፓውንድ በላይ አውጥቶ ነበር ይህን ተጫዋች ሊተካ የነበረው። ቨርጂል ቫን ዳይክ ወደ ሊቨርፑል ሲገባ በ70 ምናምን ሚሊዮን ፓውንድ መጥቷል። ከዛ በተረፈ ታላላቅ የሚባሉ ተጫዋቾች በማንቸስተር ዩናይትድም በሲቲም በቼልሲም ብዙ ረብጣ ሚሊዮን ፓውንዶች እየወጡ ነው ተከላካዮቻቸውን ያጣመሩት። ትልቁ የሚባለው በነገራችን ላይ የጋብሪኤል ማጋሌሽ ዝውውር ነው። 35 ቢበዛ ነው ሚሊዮን ፓውንድ የወጣበት። ወቅታዊ ብቃቱም ጥሩ ስለነበር ነው።
ከዛ በተረፈ ዊሊያም ሳሊባም እንደዚሁ እንደምታየው ነው። የዚህ ተጫዋች ደግሞ የክርስቲያኖ ሞስኬራ በጣም በትንሽ ብር ግን ትልቅ ተጫዋች ማግኘታቸው አንድሬ ቤርታንም እንደዚሁ ሚኬል አርቴታን ማድነቅ አለማድነቅ ንፉግነት ነው የሚለው ይሄ አንዱ ማሳያ ነው። ስለዚህ አርሰናል እንግዲህ እየተጠቀመበት ያለው ነገር በነገራችን ላይ አርሰናል ስብስቡ ማምጣት ብቻ ሳይሆን የሚያመጣቸው ተጫዋቾችም ደግሞ ለቡድኑ ወርዝ ከማድረጉም በላይ የሚወጡበት ወጪ ራሱ በጣም ዝቅተኛ ነው ከተጫዋቾቹ ኳሊቲ አንፃር። ኤብሪቺዚ ወደ አርሰናል የፈረመበት 72 ሚሊዮን ፓውንድ በጣም ትንሽ ነው ካለው ወቅታዊ ብቃት። ይሄኔ ማንቸስተር ሲቲ ቢገባ እኮ 100 ሚሊዮን ፓውንድ ሊሆን ይችላል የሚያወጣው። ይሄኔ ዩናይትድ ቢባል እኮ ከዛ በላይ ሊተርፍ ይችላል። ስለዚህ አርሰናል ልታደንቀው የምችለው ደግሞ የስብስቡ ጥራት ብቻ ሳይሆን የእንደን አንድሬ ቤርታ አርሰናል መገኘት ነው። ምክንያቱም ያው ክሬዲት መስጠት ስለሚያስፈልግ ነው። የተከበራችሁ ተመልካቾቻችን ዛሬ እንግዲህ በልዩነት የአርሰናልን የስብስብ ጥልቅ ምን ይመስላል ምን ይነግረናል የሚለውን ሰፋ አድርገን ተወያይተንበታል። የዛሬ የክብር አጋራችን የነበረው ቡና ኢንተርናሽናል ባንክ ነው። ቡና ባንክ የባለሮች ባንክ እናመሰግናለን። ፕሮግራሙን አዘጋጅተን ያቀረብነው ከመላ ስቱዲዮ ባለሙያዎች ጋር በመተባበር ይገደባባይና ቃለ ስላሴ ካሳይ ነበር። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር አቦል ላይ ይድረሱ። ቡና ባንክ የባለ ራዕዮች ባንክ።